ሳውዲ አረቢያ ውስጥ የሚገኘው የሲአይኤ ጣቢያ በድሮን መመታቱ ተዘገበ። ሳውዲ አረቢያ ውስጥ የሚገኝ የአሜሪካ የስለላ መስሪያ ቤት ሴንትራል ኢንተለጀንስ ኤጀንሲ (ሲአይኤ) ጣቢያው በድሮን እንደተመታ ተዘግቧል። ጥቃቱን ያደረሱት ድሮኖች የኢራን ናቸው የሚል ጥርጣሬ እንዳለው ሮይተርስ የዜና ወኪል ዘግቧል። የአሜሪካ እና ሳውዲ አረቢያ በሪያድ የሚገኝ የአሜሪካ ኤምባሲ በሁለት ድሮኖች ጥቃት እንደተፈጸመበት አረጋግጧል። ነገር ግን የስለላ ማዕከሉ የጥቃት ኢላማ ስለመሆኑ የሚያረጋግጥ ምልክት እንደሌለ የዜና ወኪሉ ሮይተርስ ዘግቧል። የአሜሪካው ጋዜጣ ዋሽንግተን ፖስት በበኩሉ ጥቃቱ የተወሰነውን የኤምባሲ ጣሪያ ማፍረሱን እንዲሁም የሕንፃው ውስጥ በጭስ መበከሉን የሚገልጹ የውጭ ጉዳይ ሚኒስቴር የማስጠንቀቂያ መልእክት ማግኘቱን አስነብቧል። በተጨማሪም ኤምባሲው መዋቅራዊ ጉዳት እንደደረሰበትና ሰራተኞቹ ባሉበት መጠለላቸውን እንዲቀጥሉ እንደተነገራቸው የጋዜጣው ዘገባ ያመለክታል። የሳውዲ አረቢያ መንግስት ከዚህ ጥቃት መዝገብ በኋላ ባወጣው መግለጫ የአገሪቱ ደህንነት ለመከላከልና ነዋሪዎቹን ለመጠበቅ አስፈላጊውን ሁሉ እርምጃ እንደሚወስድም አስታውቋል። የሳውዲ ካቢኔ አጋር ሀገራት ከኢራን ሊሰነዘር ለሚችሉ ለማንኛውም ጥቃት የሚሰጡትን ምላሽ በመደገፍ ሁሉንም አቅሞችን ለማንቀሳቀስ ያለውን ዝግጁነት እንዳረጋገጠ የአገሪቱ የዜና ወኪል ዘገባ አመልክቷል። የሳውዲ የመከላከያ ሚኒስቴር በበኩሉ ከዋና ከተማዋ ሪያድ በስተደቡብ አቅጣጫ ላይ 2 ክሩዝ ሚሳይሎችን ማክሸፉን እንደተናገረ የዜና ወኪሎች ሮይተርስ እና ኤኤፍፒ ዘግበዋል። ይፋዊው የሳውዲ ፕሬስ ኤጀንሲ በበኩሉ 9 ድሮኖች እንደከሸፉ መደረጋቸውን አስታውቋል። በተጨማሪም ይፋዊ የሳውዲ ፕሬስ ኤጀንሲ 9 ድሮኖች መመታታቸውን ዘግቧል። የሳውዲ ባለስልጣናት እንዲከሽፍ የተደረጉት ሚሳይሎች እና ድሮኖች ከየት እንደተተኮሱ አልገለጹም። በሌላ ዜና አባታቸው፣ ሚስታቸውና የቅርብ ቤተሰቦቻቸው የተገደሉባቸው የኻሜኒ ልጅ ባለፈው ቅዳሜ የተገደሉት የኢራን ጠቅላይ መሪ ስልጣን ተረካቢ ይሆናል የተባሉት ልጃቸው ሙጃታባ ኻሜኒ ምንም ጉዳት ሳይደርስባቸው በደህና ሁኔታ ላይ እንደሚገኙ ተዘገበ። ሙጃታባ ቅዳሜ ዕለት በተፈጸመው የእስራኤልና የአሜሪካ ጥቃት አባታቸውን፣ የእንጀራ እናታቸውን፣ ሚስታቸውን፣ እህታቸውን፣ የእህታቸውን ባልና ሌሎችም የቅርብ የቤተሰብ አባሎቻቸው ተገድለውባቸዋል። ሜር የተባለው የኢራን ዜና ወኪል እንዳለው ሙጃታባ ኻሜኒ በአሁኑ ጊዜ የተሰዉ የቤተሰብ አባላቶቻቸውን ጉዳይ በመከታተል በማማከር እና የአገሪቱን ጠቃሚ ጉዳዮች በማከናወን ላይ ናቸው። ከ4 ቀን በፊት የአገሪቱ ጠቅላይ መሪ ቤት እና ጽሕፈት ቤታቸው ላይ በተፈጸመው ጥቃት አባታቸው ሲገደሉ፣ የእንጀራ እናታቸው ማንሱሬ ሆጃስቲ ባግሄሪዛዴ ደግሞ በጥቃቱ ክፉኛ ተጎድተው ኮማ ውስጥ ከቆዩ በኋላ ሕይወታቸው አልፏል። እንዲሁም ሚስታቸው ዛህራ ሐዳድ ኤዴል፣ ሴት ልጃቸው፣ የልጃቸው ባልና የልጃቸው ልጅ በጥቃቱ ተገድለውባቸዋል። 57 ዓመቱ ሙጃታባ የሟቹ ጠቅላይ መሪ አሊ ኻሜኒ ሁለተኛ ልጅ ሲሆኑ ከቅርብ ዓመታት ወዲህ የኢራንን የመሪነት ስልጣን ይይዛሉ ተብሎ በተደጋጋሚ ሲነሱ ቆይተዋል። አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸው ከሳምንታት በፊት በወጡ ዘገባዎች ላይ አሜሪካ ጦርነት የምትጀምር ከሆነ ቀዳሚ ኢላማ የምታደርገው የሀገሪቱ መሪዎች እንደሚሆን፣ ዋነኞቹ ደግሞ አያቶላ ኻሜኒ እና ልጃቸው ሙጃታባ ኻሜኒ እንደሆኑ ተጠቅሶ ነበረ።